ሰላም እንዴት ናችሁ? በዛሬው ቪዲዮአችን ደግሞ የተለያዩ የኮስሞቲክስ እቃዎችን ልናስተዋውቃችሁ በዋው ኮስሞቲክስ ተገኝተናል። ስሜ ገነት ይባላል። የመዋብ ኮስሞቲክስ ባለቤት ነኝ። በብዛት ያው ፕሮዳክቶቹ ጥሩ የሚባሉ ናቸው። የሚመጡትም ከአሜሪካን፣ ከካናዳ እና ዩኬ ናቸው። ከፈረንሳይም የሚመጡ አሉ። አሁን ለምሳሌ ከፈረንሳይ እና ከዩኤስ የሚመጡ ላሮቼ ፖሳይ ሰንስክሪንም አለ፣ ሞይስቸራይዘር፣ ፌስ ዋሾች አሉ። ይሄኛው ማለት ነው። እነሱ ይሄኛው አሁን ለምሳሌ ኢንቪዚብል ፍሉድ ይላል። ለድራይ ስኪን ለደረቅ ቆዳ ብቻ ነው የሚሆነው። ምክንያቱም ኦይል ስኪን ከሆነ ኦይል ስለሚጨምር ኦይል ስኪን ይሄንን አይጠቀምም። ለደረቅ ቆዳ ብቻ ነው። ለወዛም ቆዳ ከሆነ ደግሞ ድራይ ተች የሚል አለ። ይሄኛው ደግሞ በጣም ወዝ ላለበት ወዙን እንዲመጥ የሚያደርግ ነው። ይሄኛው ድራይ ተች ይባላል። ዋጋቸው ተመሳሳይ ነው? ሁለቱ ተመሳሳይ ነው፣ ግን ተመሳሳይ ሳይዝ ከሆነ ነው። ይሄኛው ኤምኤሉ 90 ኤምኤል ስለሆነ ያኛው 50 ኤምኤል ስለሆነ ትንሽ ዋጋ ልዩነት አለው በኤምኤል ደረጃ ማለት ነው። ሳይዙ ይለያያል ማለት ነው። አሁን ለምሳሌ ይሄና ግን አንድ አይነት ሳይዝ ናቸው። አንድ አይነት ፕሮዳክቱ ነው፣ ጥቅሙ ነው የሚለያየው። ይሄ ቲንትድ ይባላል። ፋውንዴሽን አይነት ሉክ ነው ያለው፣ ሜካፕ አይነት። ሁለቱም አንድ አይነት ዋጋ ነው ያላቸው፣ ግን ጥቅሙ የተለያየ ነው። ብዙ ይለያያል ማለት ነው። ኦኬ። እነዚህኞቹስ? እሱ ከጀርመን ነው የሚመጣው። ሰንዳንስ ይባላል። የኖርማል ስኪንም የድራይ ስኪን የወዛምም የደረቅም አለ፣ የመካከለኛ አይነት ቆዳም አለ። በክሊንዘር ደረጃ ከመጣሽ እነዚህኞቹ ብዙ ጊዜ የሚገኙት ዲዩቲ ፍሪ ላይ ነው። ክላረንስ ይባላል። ሴንሲቲቭ ስኪን ለሆነ እና በጣም ቁጡ ለሆነ ቆዳ የሚሆን ነው። ለማይችል ቆዳዎች ናቸው። በክሊንዘር ደረጃ ወይም በማጽጃ በፈሳሽ ማጽጃ ደረጃ ክላረንስ አለ፣ አቬኖ አለ። አቬኖ ይሄኛው ሰልሰሊክ አሲድ አለው። ለሽፍታ ላለና አክኒ ቡግር ላለበት ፊት ብትታጠቡበት በጣም ቆንጆ ነው። ኦኬ። ይሄኛው የምን ሀገር ምርት ነው? ይሄኛው ፍራንስ ፓሪስ ይላል እዚህ ጋር ክላረንስ ፓሪስ። ግን ብዙ ጊዜ አሜሪካን እና ዲዩቲ ፍሪ የኢትዮጵያ ዲዩቲ ፍሪ ላይም ሌላም ዲዩቲ ፍሪ ላይ አሉ እነዚህ። ኦኬ። ምን ያህል ነው ዋጋው? ይሄኛው አሁን ዲስካውንት አውጥተን ነው 3850 ነው። ግን ትክክለኛ ፕራይሱ ድሮ የነበረው 6000 ምናምን ብር ነው። ምክንያቱም እዚህ ሀገር ብዙ አያውቁትም። በዛ ምክንያት ዲስካውንት አድርገናል። እነዚህም ተመሳሳይ ናቸው? እነዚህ አቬኖ አሁን የኛው ብዙ እነዚህ የአቬኖ ፕሮዳክቶች እውነት ለመናገር እኛ ሱቅ ላይ በብዛት አለ፣ እስከ ማከፋፈል ደረጃ ማለት ነው። እነሱ ምንድናቸው? ይሄኛው ፖዚቲቭሊ ራዲየንት አቬኖ ናይት ክሬም ነው። ይሄም ናይት ክሬም ነው። ይሄና ግን ልዩነቱ ይሄኛው ሪጀነሬት ያደርጋል፣ ኤጅለስ ነው። ተለቅላለ ሰውም ስኪናቸውን ሪኒዊንግ ያደርጋል፣ ሪጀነሬት ያደርጋል። ይሄኛው ደግሞ 48 አወርስ ሃይድሬት የቆዳሽን እርጥበት ወይም ደግሞ ድራይ እንዳይሆን እርጥበቱን ይዞ የሚጠብቅ እና ኦት ማስክ አለው። የፌስ ማስክ ተቀብተሽ ከሆነ ሰዓት በኋላ ስትታጠቢው ኤክስፎሌት የሚያደርግ የሚያጸዳ ዴድ ስኪኖችን የሚያነሳ ኦት ማስክ አለው ማለት ነው። እነዚህ ኦንላይን ናቸው። ሪጀነሬት ነው። አንደኛው አልቋል። 3 አይነት ነው የነበረው። ይሄኛው ሪቲኖል ነው። ክሊንዘር ናቸው ሁሉም። ሪቲኖል ያው ጥሩ ነው። ማንኛውም ሪቲኖል ክሬሞች፣ ሲረሞች፣ ፌስ ክሊንዘሮቹ ለቆዳችን ጠቃሚ ነው። ይሄኛው ሪኒዊንግ ለማድረግ ሪጀነሬት ለማድረግ ይጠቅማል። ይሄኛው ደግሞ ቫይታሚን ሲ ያለው ስኪንሽ ዳርከር ከሆነ ወይ አንኢቭን ስኪን ቶን ካለ ወጥ ያልሆነ ከሆነ በዚህ ክሊንዘር ኮሬክት ያደርገዋል፣ ኢቭን ቶን ያደርገዋል ማለት ነው። ለምሳሌ እዚህ ጋር ጠቆር ብለሽ እዚህ ጋር ቀይ ምናምን ከሆንሽ ቫይታሚን ሲ ስላለው ስኪን ብራይት ያደርጋል። በጣም ጥሩ። ዋጋቸው ተመሳሳይ ነው? እነዚህ ተመሳሳይ ናቸው። 3500። እሺ። ቀጣዩ ያው ይሄም ክሊን ኤንድ ክሊር ነው። አሜሪካን ፕሮዳክት ነው። ኦይል ፍሪ ነው። ወዛም ለሆነ ቆዳ ነው። ኦይል ፍሪ ካለ ለወዝ ላለው ቆዳ ነው የሚሆነው። ክሊንዘር ነው። ርካሽ ነው። 2200 ነው። ይሄ አለ። ይሄኛው ደግሞ ቶነር ነው። የሴራቪ ፕሮዳክቶች ናቸው በብዛት እዚህ ጋር ያሉት። ከቦዲ ሎሽን ጀምሮ እስከ ፌስ ክሊንዘር፣ ሰንስክሪን አሉና
አሁን ከዚህ ብንጀምር ቶነር ነው። አንድ ፕሮዳክትን ለመስጠት ይሄንን ቀድመሽ ከተቀባሹ ፖርሽ ይከፈታል። የምትሰጪውን ሞይስቸራይዘር በደንብ ፔኔትሬት አድርጎ እንዲገባ ያደርገዋል ማለት ነው። አዎ እነዚህ ደግሞ ፒኤም ነው። ኤኤም እና ፒኤም አለው። ፒኤም ማለት ናይት ላይ የምትቀቢው ነው። ኤኤም ደግሞ የቀን ነው። ውስጥ ሰንስክሪን ነው። ሰንስክሪን አለው ማለት ነው። እሱም ደግሞ ኦይል ፍሪ ናቸው። የፒኤሙ ኤኤሙም አለው። ኦይል ፍሪ ከተባለ ብዙ ጊዜ ያው ወዛም ቆዳ ነው የሚጠቀመው። እዚህ አካባቢ ስቴጅ ደግሞ የሴራቬ ኤስኤ ሎሽን አለ። ኤስኤ ማለት ሰልሰሊክ አሲድ አለው። ኤክስፎሌት ማድረግ ነው ቆዳን ፍክት ማድረግ ስኪኖቹን አንስቶ ማለስለስ ነውና ማዛ አማራጭ አላቸው። ሽታ የላቸውም። ሁሉም ሴራቪዎች ሽታ የላቸውም። ፍሬግናንስ ፍሪ ናቸው። ኦኬ ለቆዳ ላይ ነው ትኩረት የሚያደርገው። ቆዳ ላይ ነው። አሁን ሴንሲቲቭ ስኪን ሆነም ያልሆነም መጠቀም ይችላል። ምክንያቱም ፍሬግናንስ ፍሪ ናቸው። ለማንኛውም ቤቢም አለ። አሁን ለምሳሌ እዚህ ጋር የምንመጣ ቤቢ ዋሽ ሻምፖ ነው። ህጻናቶች ልጆች እርሊ ቦርን ማለት ነው መታጠብ ይችላሉ። ኢንፋንቶች ገላቸው መታጠብ ይችላሉ። አይናቸው ውስጥ ሊገባ አያቃጥላቸውም። በዚህ አሁን ክሊንዘራቸው ወይም ደግሞ ቦዲ ዋሻቸው ነው፣ ሻወር ጄል እንደምንለው። ይሄኛው ደግሞ ለቤቢዎች ሎሽን ነው፣ ከታጠቡ በኋላ የሚጠቀሙት ነው። ቫይታሚን ያለው ምንም አይነት ለፔዲያትሪክ የሚመከር ነው። ስለዚህ ይሄኛው ዋጋቸው 3400 ነው። ይሄኛውም እንደዛው ነው። አዎ እኩል ኤምኤል ነው፣ አንድ አይነት ነው። ኒው ሉክ አዲስ ምርታቸው ነው። በጣም ጥሩ። እነዚህ ምርቶች ይሄ ሴታፊል ነው። ሴታፊል ሎሽን አለው፣ ክሬም አለው፣ ሰንስክሪን አለው፣ ክሊንዘርም አለው ማለት ነው። ይሄኛው ለምሳሌ ኖርማል ቱ ድራይ ሴንሲቲቭ ስኪን ነው። ለኖርማልም ስኪንም ለድራይ ስኪንም ለደረቅ ቆዳም ለኖርማል ቆዳም ይሆናል። ሞይስቸራይዘር ሎሽን ነው። ስኪን ላይ አፕላይ ማድረግ ትችላለሽ፣ ቦዲ ላይ ማድረግ ትችላለሽ። ኢቭን ማንኛውም ሰው መጠቀም ይችላል። ለፌስም ይሆናል፣ ለፌስም ለቦዲ ለሰውነትም ማለት ነው። ከዛ ክሬም አለው። ክሬሙን ደግሞ ባሳይሽ፣ ይሄኛው ትንሽ ከሎሽኑ ሄቪ ክሬም ነው፣ ወፈር ያለ ነው። ለቦዲም ለፌስም ይሆናል። አስኔድድ ለፈለግሽው ነገር መሆን ይችላል። ኢቭን እኔ እውነት ለመናገር ህፃናቶችም ራሱ አንዳንድ ጊዜ ይጠቀሙታልና በጣም ስኪንሽን ብራይት ነው የሚያደርገው። በደንብ ሞይስቸር ያደርጋል ከሎሽኑ በተሻለ ማለት ነው። ይሄኛው ተመራጭ ነው ማለት ነው። ፍሪግራንስ የለው እሱ። ይሄ ትልቅ ሳይዝ ነው። እኛ ያው ሁለት አይነት ሳይዝ ነው ያለው። ይሄ 566 ግራም ነው። ይሄኛው 4950 ነው። ከዚህ አነስ የሚል 473 ነበር። እሱ 3500 ብር። በጣም ጥሩ። በእነዚህ ወርስ ነው ያለው ዋጋ። በዚህኛው 591 ኤምኤል ነው። በኤምኤል 4600 ነው። ከዚህ ትንሽ ዝቅ ባለ ደግሞ 3900 ብር። እንደየሳይዙ ነው የሚለው። አዎ ግራም ነው በብዛት። አሁን እቃዎቹ የሎሽን እና የክሬም ግራም ይለያያል። በግራም ነው። አዎ ኦኬ። በጣም ጥሩ። እዚህ ጋር ያሉትስ ሽቶች ናቸው ነው? ቦዲ ስፕላሽ ናቸው። ሽቶች አሉ እዛ። እነዚህ ባዝ ኤንድ ቦዲ እና ቪክቶሪያ ሲክሬት ናቸው። እና የተለያየ ፍሌቨር አሉ። ከአሜሪካን ነው የሚመጡት። ኦሪጂናል ናቸው። አሁን ለምሳሌ ቤር ቫኒላ አለ። የቫኒላ ሽታ የሚወድ ሰው አለ። አንዳንዱ የቫኒላ የማይወድ አለ። አምበር ሮማንስ አለ። ይሄኛው ደግሞ ቬልቬት ነው። በጣም ተወዳጅ የሚባሉ ፍሌቨሮች ናቸው። ግን ብዙ አይነት ፍሌቨር አለ። ስፕላሾቹ አልቀዋል፣ ይገባሉ። አዎ ግን ስፕላሽ አለው፣ ሻወር ጄል አለው እና ሎሽን አለው። ኢቭን ቪኪ ቻፕስቲኮችም አሉ፣ የከንፈር ማለስለሻዎች ማለት ነው። ምን ያለው ዋጋው? እነዚህ 3500 ኦሪጂናል ናቸው። እነዚህ ናቸው። እሱ ባዜንድ ቦዲ ነው። ባዜንድ ቦዲ ስፕላሽ ነው። ላይክ እንደ ቪኪ ሆኖ ባዜንድ ቦዲ ነው የሚባለው። እነዚህኛዎቹ በተለያየ እነዚህ ትንሽ ቆየት ያሉ ናቸው ፍሌቨሮቹ። በእነዚህ 2800፣ በአዳዲሶቹ ደግሞ ላይክ ለምሳሌ ጃፓኒስ ጄሪ ብሎሰም በጣም ታዋቂ ነው። ኢንቱ ዘ ናይት ይሄኛው ሲሆን በጣም ተወዳጅ ነው። ይሄኛው 3500 ነው። እነ ጃፓኒስ ዋርም ቫኒላ አሉ። ይሄኛው እነዚህ ግን ቆየት ያሉ ስለሆነ 2800 አድርገናቸዋል። እነዚህ 3500 ናቸው። ጥሩ ናቸው። ሎንግ ላስቲንግ ናቸው። እንደ ፐርፊውም እንደ ፐርፊውም ባይሆን ሎንግ ላስቲንግነታቸው ግን ይቆያሉ። ከሌላው በተሻለ ሎሽን አለው። ለምሳሌ እዚህ ጋር ሻወር ጄል አለው የጃፓኒስ። እነኚህ ጄል ናቸው። አዎ ሻወር ቦዲ ዋሽ ማለት ነው። በዚህ ታጥበሽ ስፕላሽ አድርገሽ ሎሽን አድርገሽ ስትሄጂ ደግሞ ሞር ድምቅ ትያለሽ። እና ሁሉም ሻወር ጄል ሎሽን አላቸው በብዛት።
ዋጋቸው እነዚህ ምን ያህል? 3500። አዎ ሻወር ጄሉም ሎሽኑም ስፕላሹም አንድ አይነት ዋጋ ነው ያላቸው። ኢቭን አንዳንዴ በፓኬጅም ስናደርግ ምንም ዲስካውንት የለውም። ሎሽን ስፕላሽ እና ሻወር ጄል አድርገን አንድ ፓኬጅ ላይ መሸጥ ይቻላል። እዛ ጋርም ሌሎች ምርቶች ይታያሉ። እነዛ ያው ስፕላሽ ብዙ አለ ያላወራናቸው ማለት ነው። እነዚህ ደግሞ የዶድራንት ናቸው። ዶድራንት አሉ ያው ይታወቃል። ኦልድ ስፓይስ አልሙኒየም ፍሪ ናቸው። ብዙ ጊዜ ሜን ወመን ስለማይል ሴትም ወንድም ነው የሚገዛን፣ ግን ሞር ወንዶች ነው የሚጠቀሙት ብዙ ጊዜ። ይሄኛው በስቲክ ነው። ስቲክ ሲባል እንደዚህ አይነት ጄሊ ሆኖ በደንብ የሚታሽ ስቲኪ ነው። አንዳንዱ ደግሞ ስቲክ ሆኖ ፓውደሪ ይሆናል፣ ጄሊ ያልሆነ ማለት ነው። እነሱ አሉ። እነሱም ብዙዎቹ 85 ግራም ናቸው። ዶቭ ከሆነ ሜን ስለሚል ብዙ ጊዜ የሜን አለ የውመን አለ፣ የሴትም የወንድም አለ። እነ ጂሌት አሉ፣ እነ ስፒድ ስቲክ አለ፣ ዶቭ የሴቶች ስፕሬይ አለ። በጣም አሪፍ። ዋጋቸው ተመሳሳይ ነው? ይለያያሉ። አሁን እነዚህኛዎቹ ዶቮች 1800 ነው የምንሸጣቸው። አዲስ ነው፣ 72 ሰዓት ነው የሚያገለግሉት። እነዚህኛዎቹ 1800 ናቸው። እነዚህኛዎቹ 1003 በዶቭ በጂሌት ደግሞ 1800 እንደየሳይዛቸው ይለያያሉ። በዚህ ጋር የሚታዩ እነዚህ ያው ሚሌ ይታወቃል። ሄር ኦይል አለው። ኦይሉ አልቋል። ይሄኛው ሻምፖ ኮንዲሽነር ነው። ይሄኛው ኮንዲሽነር ነው። ይሄኛው ሻምፖ ነው። ሄር ማስክ አለው። ብዙ ፕሮዳክት አለ። አሁን ስላለቁ ኦርደር አድርጋችሁም ማስመጣት እንችላለን። ሲመጣም ደግሞ መታችሁ መውሰድ ትችላላችሁ። ሄር ማስክ አለው። ኤጅ ኮንትሮል አለው። ብዙ ፕሮዳክት አለው። ሄር ኦይልም አለው። እነዚህኛዎቹ ደግሞ ያው ካንቱ የሄር ፖሊሼር ናቸው። ብዙ ጊዜ 1300 ነው የምንሸጠው ይታወቃል። ለሂውማን ሄር ለራሳችን ጸጉር ሪፍሬሽ የምናደርግበት በደንብ ሻይን እንዲያደርግ የሚያደርግ ነው። አዎ። እና ጸጉራችን ደግሞ ሁሌም ፍሬሽ ሆኖ እንዲታይ ያደርገዋል። በጣም ጥሩ። ሌሎችስ? ያው ላይክ ልክ ይሄኛው ዶድራንት አለው እንዳልነው ኦልድ ስፓይስ ነው። ሻወር ጄል አለው፣ ሎሽን አለው። ያልወጡ አሉ። አሁን ኦልድ ስፓይስ ይሄኛው ሻወር ጄል ነው፣ ገላ መታጠቢያ ነው። ቆንጆ ነው። ሽታውም ሎንግ ላስቲንግ ነው፣ ይቆያል። ምን ያለው ዋጋው? በዚህ ነው። ይሄ ትንሽ ቦትሉ ትልቅ ነው። ኦልሞስት ወደ 1 ሊትር ነው የሚሆነው። 4500። ይሄኛው ኢኮ ጄል ነው። በጣም ትልቁ ነው። 945 ማለት ኦልሞስት 1 ኪሎ ሊሆን ነው። ጸጉርሽን ሆልድ አድርገሽ አስይዘሽበት የምትይጂ ነው። የተሰባበሩትን ረዥም ሰዓት ተኝቶ ስሙዝ ሆኖ እንዲቆይ ነው የሚያደርገው። ዋናው ነገር አልኮል ፍሪ መሆኑ ነው። ብዙ ጊዜ አልኮል ያላቸው ነገሮች ጸጉራችን ላይ አፕላይ ስናደርግ ጸጉራችን ይሰባበራል፣ ይጎዳል ማለት ነው። ፕላስ ነጭ የመሆን እንትን ያመጣል ማለት ነው። ይሄኛው ግን ስታይል ለማስያዝ ወንዶች ለመፈረዝ ይሆናል። ከዛ ላይ ደግሞ ከኦሊቭ ኦይል ነው የሚሰራው። ቆንጆ ሄር ስታይል ጄል ነው። ምን ያለው ዋጋው? ይሄኛው ዲስካውንት አድርገን 3500 ብር። በሌላ አማራጭ ይኖራል ወይስ ብቻ ነው? በካንቱ አለ። አሁን ስላለቀ ነው። ካንቱ ሄር ጄል ነበረ፣ እሱ አልቋል። ይመጣል። አሁን አዳዲስ እቃዎች ይገባሉ። አሁን ደግሞ እስቲ ለተመልካቾች መጥቶ እዚህ መገብየት ቢፈልጉ ያለሽበትን አድራሻ፣ ለዚህም ሶሻል ሚዲያ አድራሻም ካለሽ እሱንም አያይዘሽ ነግሪልኝ። እሺ፣ አድራሻችን ቦሌ መድኃኒዓለም ሚጎ ቸርች ፊት ለፊት ሪያሊቲ ሞል ፊት ለፊት ጋር እንገኛለን። መዋብ ኮስሞቲክስ ኤንድ ፐርፊውም። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን ለዛሬ መዋብ ኮስሞቲክስ የነበረን ቆይታ ይህን ይመስል ነበረ። እዚህ መጥታችሁ የምትፈልጓቸውን የኮስሞቲክስ እቃዎች መገበያት ትችላላችሁ። ለዛሬ ዝግጅታችን በዚህ አበቃ። ቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸር ይቆየን።